ሰላም ውዶችዬ እንዴት ናችሁ? ዳና ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ሰላም ነን። እንግዲህ እንደምታዩ ከብት ጥበቃ ላይ ነኝ። ከብት ጥበቃ ላይ ነኝ። ከዛ ዝናብም አለ። ዝናብ እየመታኝ ነው። ከዛ ምን እንደመራ ታውቃላችሁ? ወደ ቤቴ ልሄድ ነው እንግዲህ ከልጆች ጋር ገጠቦች ድቦች ምናምን እየተጫወትኩ ቆይቻለሁ። ይኸው እጄ ሁሉ ጭቃ ሆኛለሁ። እዛ ደግሞ ሾላ በልቻለሁ። ሆዴን ሁሉ አሞኛል ማለት ነው። ልጄን ጥዬ ያልሄድኩበት ቦታ የለም። አሁን ምን አደርጋለሁ መሰላችሁ? የልጅነት ትዝታዬን በሙሉ ሳደርግ ቆይቻለሁ። አሁን ምንድን ነው የማደርገው? እንጨት እየለቃቀምኩኝ ወደ ቤቴ እንጨት እየለቀመ ምናምን ያደገ ልጆች ከብት እየጠበቀ ምናምን ካላችሁ አብራችሁ ነው ዩቱብ መልካም ምድር አቀማመጡ ምናምን በጣም የሚያስፈራው ማርያምን ያስፈራ ነገር። ፍቅር ወደ ቤትሽ ትሄጃለሽ? ነይ እንሂድ። ለእናቴ ሲሄድ ወደ ቤቴ ስገባ ለእናቴ ምናምን ይዤላት እሄዳለሁ ማለት ነው። ባይዘወይ እኔ ገጠሩንም እሾሁ ግን በጣም ነው የሚያስፈራው። ያው ውዶችዬ እንግዲህ እንጨቴን እየለቀምኩኝ ወደ ቤቴ እየሄድኩ ነው። ያው በጎች አሉ። ከብቶቹ በዚህ ከኔ በላይ ናቸው ያሉት። በጎቹ እዚህ ጋር ጠግበው ነው መሰል ተኝተዋል። ፍቅር በዚህ ታች ነው የምንሄደው። ዩት አቀማመጡ መልካም ምድሩ ምናምን ራሱ እቺ ዛፍ ትንሽ እያለች እኔ ጋር እኩል ነበርና ትንሽ ነበረች። አሁን ግን አድጋለች። አይገርም? እዚህ ጋር ነበረ እንጨት ግን እኮ ያው ትንሽ ከብደኝ እንዲሆን እንጂ ከዚህ ጋር ይዤ መሄድ ይችል ነበር። አያችሁት? አሁን እንጨት ለቅሜላት ሲሄድ እናቴ ድሮውን ነው የምታስታውሰው። ማርያምን በፊት ማለት ነው እንጨት በጣም ነበር መስበር ወድ ከጓደኞቼ ጋር እንጨት ሰብስበን ነበር የምንገባው። አሁን ማለት ነው እስኪ እናቴ ራሱ ማን እንጨቱን ይዤላት ሲሄድ ምን ትላለች? የምር አብረን የምናየው ይሆናል። እመቤቴ እንዴት እንደምትደሰት ይታየኛል። በነገራችን ላይ አሁን ግን ነፍ ነው እንጨት ሙልት ነው እነሱ ጋር ማለት ነው። ሞልቷን እንጨት አባቴ ነፍሱን ይማረውና በጣም ነበር ችግኝ ምናምን የሚተክለው። በጣም ብዙ ዛፍ አለው። እሱ እየተቆረጠ አሁን ነፍ ነው እንጨት ያለው። ግን የድሮውን የልጅነት ሳስታውሳት ግን ምን ያክል እንደምትደሰት በጣም የምትደሰተው። ይሄ እዚህ ጋር ውሃ ነበር። ይሄ ወንዝ ነበረ። አሁን ግን እንደምታዩት ደርቋል።
ባይስ ያልገባሁበት የለም ታይ እየቆጠረ ነው። እና ይሄን እንጨት ይዤ አሁን ቀጥታ ማን ነው ወደ እናቴ ማለት ነው እሄዳለሁ። ይሄ ከዚህ ወደዚህ ያለው የኛ ነበር። ይሄ እንኳን የኛ አይደለም። ስለዚህ እዚህ አካባቢ መልቀም አልፈልግም ሰው ስለሆነ ማለት ነው። አንዳንድ ጊዜ ገጠር እኮ ደስ ይላል። እግዚአብሔር ያልበላው ቅጠል የለም ብታው አለ። አሁን ክረምት እንደ ዝናብ ድንገት ስለዘነበላችሁ ሾላው ምኑ የሚበላ በፍራፍሬ ማን ነው የድሮ የልጅነቴ ሆዴን ግን አሁን አሞኛል። የድሮ ፍራፍሬው ምናምን ስንበላ የነበረውን በልቻለሁ። ያው በነገራችን ላይ በፊት ጧት ወተን ማታ ነው የምንገባው። ሲጀመር ምግብ አንፈልግም ነበር። ምክንያቱም በቃ የማይበላ ነገር የለም እኛ ጋር ቀጠን ሁሉ ማለት ነው። ባጮም ይባላል፣ እሱን እንበላለን። ሾላ እንበላለን። አጋም ግራር የሚባል እሱ በተለይ ወደ ጥቅምት መስከረም ጥቅምት አካባቢ ላይ የሚበላ ነፍ ነው። ይሄን የሚያውቃለ ይሄ ጭማ ወይ ደግሞ ጭረት ይባላል። ለምንድነው የሚሆነው? ጅራፍ ብቻ ሲደርስ ጅራፍ ይሰሩበታል በዚህ ማለት ነው። ወይ በማዳበሪያ ወይ በዚህ ነው የሚሰራው። እንዴ ራቀኝ ሰሄ መንገድ ፍቅር ትክክል ነን። አያችሁ በዚህም ጫካ ወይኔ በእናታችሁ እግዚአብሔር እንደ ገጠር ልጆች እኮ ጠንካራ የለም። መቤቴ አስባችሁታል? በዚህ ውስጥ መቼም የሆነ አውሬ ምናምን አይጠፋም። በፈጣሪስ ሲያስፈራ። በላይም ጫካ ነው፣ በታችም ጫካ ነው። ትንሽዬ መንገድ ናት በዚህ ጋር ያለው። እዚህ ጋር ደግሞ ማለት ነው ዝናብ ሲዘንብ ይቺ ራሱ ትሞላለች። እቺ ወንዝ ራሱ ትሞላለች። አሁን ያው ክረምት ስላለ እንጂ ክረምት ላይ ትሞላለች። እስኪ እንደዚህ አይነት መልካም ምድር ላይ ያደገ ሰው ካለ እንደዚህ አይነት መልካም ምድር ላይ ያደገ ሰው ይኖራል ነው ወይስ እኔ እንጃ አላውቅም። ውይ ይለያል። ድንጋዩ እንትኑ ማለት ነው አፈሩ አልቆ ድንጋዩ የቀረበት ሀገር በፈጣሪ ስም ሁሉም ለካ ያልቃን። እኔ እንጃ ሰው ብቻ ነበር የሚያረጀው ይመስለኝ ነበር። ለካ መሬትም ያረጃል። ይኸው ቤታችን ደረስ ነው ማለት ነው። ይሄው ውዶችዬ አሁን እንግዲህ ማለት ነው ይሄ እዛኛው ድንጋይ ይሻላል ቤቱ እንዲታይ ታዲያ እዚህ ጋር የሚታየው የኛው ነው የሚሻለው እንጂ ቤቱን ለማሳየት ቅማላ እፈራለሁ እዚህ ማርያም አረ እና ውዶችዬ ይሄው እንግዲህ ማለት ነው ደርሰናል። እዚህ ጋር ቤታችን ነው። እዚህ ጋር ጭስ ቤቱ አለ። እዚህ ጋር ዋናው ትልቁ ቤት አለ ማለት ነው። አያችሁ እዚህ አካባቢ ያለው ቤት ታርቀዋን። ያው ሁሉም ቤት ግን ጭስ ቤት እናንተን ቤት ስላለ ሁለት ቤት ነው። የአንድ ሰው ሁለት ቤት ስላለው ነው እንጂ ትንሽ ራቅ ይላል። እና እቺን ጭስ ይዤ እናቴ ምን እንደምትጠኝ ደግሞ ነው አብራችሁ ተካተሉኝ። ምን እንደምትል ማርያም ምን ትሊሆን ግን እናቴ ወይ ልትወርቅብኝ ነው። እንደ ልጅነቴ እንጨት ለቀሜ መጣሁኝ። ማሰሪያ ላስኩኝ። ይሄ ውዶች አሁን እንግዲህ ማለት እናቴ ጋር እናቴ እንጨት ለቀሜልሽ መጣሁ።
እንግዲህ እናቴ ብዙ እንጨት ያዝኩ መስሏታል። ነይ ማውርጂኝ። እንጨት ለቅሜልሽ መጣሁኝ። እንጨት ለቅሜ መጣሁ። አይ እናቴ ውዶችዬ እንግዲህ እናቴ ባባን ስለያዘች ውስጥ ናት ያለችው። ይዤውን ታሱጋ እሺ ይዘኝ ተብያለሁ። ምናገር ምንድን ነው በሰበስ ነው እንጂ ያው አሁን ማለት ነው። ወደ ኩሽና እየሄድኩ ነው። የከብት ቤትና የኩሽናችን ቤት ናት እቺ። እስኪ በሳር ቤት ያደገ ሰው የሚያውቅ ካለ አያችሁ ያ ይኸውላችሁ እዚህ ጋር ማለት ነው። ወይኔ ሙቀቷ ማርያምን በፈጣሪ ስም ያው ጨለማ ነው እንጂ አይታው በእንጨት ነው። ደስ አይልም? የገጠር ቤት እዚህ ጋር ማለት ነው። እንጨት በእንጨት ነው የሚሰራው። በዛ ጋር ኩሽና እንጀራ መጋገሪያ ያለ። እዚህ ጋር ደግሞ በዚህ ጋር ደግሞ ከብቶችበት ምናምን ከብቶች በዚህ ነው የሚያድሩት። ይሄን ይመስላል የኔ ውዶች። ይሄ እንጨት ታዩ እንጨት ሞቶ እዚህ ጋር አለ። እቺ በሚገርም ሁኔታ ነው በቃ ክረምትን በሰነ ስርዓት ነው የሚጠብቋት ማርያም። ከዛ ደግሞ ታች እዚህ ደግሞ በቃ ስንል ደግሞ ምን አለ የወንድሜ ቤት የመጀመሪያ ልጃችን ያው እንግዲህ የአባታችን ምትክ የሚባል እዚህ ጋር ቤት አለው እሱ። እዚህ ጋር ደግሞ ኮባና ሙዝ አለ። ያምራል። ኮባና ሙዝ አለ እዚህ ጋር። ታች ደግሞ ማለት ነው ሙዝ አለ። ታች ብንሄድ ደግሞ ብዙ ነገሮች አሉ አትክልት ምናምን። ለማንኛውም በኋላ ተመልሰን ስንሄድ